አሜሪካን ኤምባሲ ለቪዛ ብላችሁ እንዳትደውሉ ሁለት መስፈርቶች እንደ አዲስ ተጨምረውበታል። ሰላም እንዴት ናችሁ? ኢትዮ ትራቭሎሽንን ከቪዛ ኢሚግሬሽን ፓስፖርት ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ከቪዛ ከኤምባሲ እንዲሁም ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። እናንተም እንድታውቁት የምትፈልጉት የቪዛ የኤምባሲ መረጃዎች ካሉ በአቪዬሽን ዙሪያ ላይ ደግሞ ከአየር መንገድና አጠቃላይ ከጉዞ ጋር በተገናኘ የተለያዩ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልን። ለእናንተ ጥያቄዎች መልስ ይሆናሉ ብለን የምናስባቸውን ወደ እናንተ አደርሳለሁ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። የአሜሪካን ቪዛ የአሜሪካን የ3 ወር ቪዛ ምን መስፈርቶች አሉት እንዲሁም አጠቃላይ አሁን ባለው ሁኔታ የተጨመሩ ሁለት ህጎችን ይዤላችሁ መጥቻለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ ማለት ነው። በአሜሪካን 50 ስቴት ላይ ኢትዮጵያ ላይ እኛን ለማግኘት በዚህ ስልክ ቁጥር ላይ በመደወል የአሜሪካን ኤምባሲ ቀጠሮ፣ የቪዛ ሁኔታ፣ የትምህርት እንዲሁም በጉብኝት መሄድ የምትፈልጉ የትራቨል ሂስትሪያችሁን ማስተካከል የምትፈልጉ ኢንቨስት ማድረግ የምትፈልጉ በተለያዩ የቪዛ እና የኤምባሲ መረጃዎች ላይ በተመለከተ በዚህ ስልክ ቁጥር ላይ እኛን ማግኘት ትችላላችሁ ማለት ነው። የቴሌግራም ቻናላችን በርካታ ሰዎች የሥራ፣ የጉብኝት፣ የትምህርት፣ የተለያዩ የቪዛ መረጃዎች እንዲሁም የኤምባሲ መረጃዎችን ያገኛሉ። ዲስክሪፕሽን ላይ አስቀምጠንላችኋል። የአሜሪካን የ3 ወር ቪዛ አዳዲስ ህጎች፣ ሁለት ህጎች ተጨምረውበታል። እነሱን በዝርዝር እናያለን። አብራችሁን ቆዩ። የአሜሪካን የ3 ወር ቪዛን በተመለከተ በርካታ ሰዎች እንግዲህ የተለያዩ ኢንፎርሜሽኖችን በተለያዩ ሶሻል ሚዲያዎች ላይ እየተከታተሉ እኛንም ይጠይቃሉ። እንደዚህ አይነት ነገር ተጨምሯል ወይ? ይሄ ተቀንሷል ወይ? ወይንስ ደግሞ እንዴት ነው ማድረግ ያለብን? በተለያዩ ምክንያቶች ወደ አሜሪካን ኤምባሲ የምትገቡ በትምህርት፣ በስራ፣ በጋብቻ፣ በጉብኝት እንዲሁም በሕክምና መግባት ለምትፈልጉ ሰዎች በሙሉ የአሜሪካን ኤምባሲ በተለያዩ መንገዶች ለሚመጡለት የቪዛ አመልካቾች መልስ እየሰጠ ይገኛል። አሁን በሁኔታ ግን አብዛኛው ሰው ኦፕሬተሮችን እያነጋገረ ይገኛል፣ ወደ አሜሪካን ኤምባሲ እየደወለ ማለት ነው። ስለዚህ እኛ ግን አንድ መረጃ እንነግራችኋለን። ወደ አሜሪካን ኤምባሲ ኦፕሬተሮች ጋር በቪዛ ጉዳይ እንዳትደውሉ። ምክንያቱም ኦፕሬተሮች ምንም አይነት የቪዛ መረጃውም የላቸውም። ስለዚህ እነሱ የሚያደርጉት የአሜሪካን ኤምባሲ የት እንደሚገኝ፣ ምን አይነት ሰዓት ላይ እነሱን ኦፕሬተሮችን ወይንም ደግሞ ኦፊሰሮችን ልታገኙ እንደምትችሉ መረጃ ብቻ ነው እንጂ የሚሰጧችሁ ይሄንን አሟሉ፣ ይሄንን አታሟሉ የሚል ዶክመንቶችን መስጠት አይችሉም። ፍቃዱም የላቸውም። ስለዚህ አብዛኛው ሰው ኦፕሬተሮች ጋር እየተጨቃጨቀ ይገኛል ማለት ነው። ስለዚህ እነሱ ኦፕሬተሮች ደግሞ ምንም አይነት መልስ አይሰጧችሁም ማለት ነው። በአሜሪካን ኤምባሲ ላይ ደውላችሁ ምንም አይነት የቪዛ መጠይቆችን ከማድረጋችሁ በፊት ጥያቄያችሁ ኢምፖርታንት እና ለእናንተ አስፈላጊ ከሆነ ኢሜል ብቻ እንድታደርጉላቸው የአሜሪካን ኤምባሲ ይጠይቃል ማለት ነው። ስለዚህ የአሜሪካን ኤምባሲ በቪዛ ጉዳይ በማንኛውም የቪዛ ጥያቄዎች ካላችሁ ኢሜል ብቻ አድርጉላቸው። ወደ በኋላ ላይ የት እንደምታገኙት ነግራችኋለሁ። ነገር ግን አሜሪካን ኤምባሲ ላይ በቪዛ ጉዳይ ደውላችሁ አትጠይቁ። ምንም አይነት መረጃ ማለት ነው የላቸው። ኦፕሬተሮች መረጃ ያላቸው አሜሪካን ኤምባሲ የት እንደሚገኝ፣ በሳምንት ምን አይነት አገልግሎቶችን እንዳሉ፣ በተለያዩ ሀገራት ለሚመጡ የአሜሪካን ዜጎች ወደ ኢትዮጵያ ከመጡ በኋላ የሚፈልጉትን አገልግሎት በኤምባሲያቸው በኩል አገልግሎት ለማግኘት የተቀመጡ ኦፕሬተሮች ናቸው። ቪዛ አገልግሎት እናገኛለን ብላችሁ ኦፕሬተሮች ጋር እንዳትደውሉ። ይህንን ካልን በኋላ እንግዲህ መረጃዎችን እንዴት አድርጋችሁ ነው የምታገኙት? አሁን ላይ የተጨመሩ ነገሮች ምን ናቸው? የአሜሪካን ኤምባሲ ሁለት ነገሮችን ጨምሯል። አንድ የዲኤስ 160 ፎርም የምትከፍሉበትን ፎርም ሲሆን ሁለተኛው ደግሞ ከትምህርት ጋር በተገናኘ በ3 ወር ቪዛ ላይ የምታሟሉት ዶክመንት ነው። የመጀመሪያ ዶክመንቶቹን እናያለን። 10 የሚሆኑ ወሳኝ የሚባሉ ዶክመንቶችን አስቀምጥላችኋለሁ ማለት ነው። የዲኤስ 160 በቢ1፣ በቢ2፣ በጄ1፣ በኬ1 እንዲሁም በተለያዩ በጋብቻ፣ በዲቪ ሎተሪ በተለያዩ ምክንያቶች ወደ አሜሪካን ኤምባሲ የምትገቡ ሰዎች
ከኖቬምበር 1 2025 ጀምሮ እነዚህ መስፈርቶችን አሟልተው ለሚመጡ የአሜሪካን ኤምባሲ በማንኛውም የቪዛ አይነት ላይ እንደሚቀበል የአሜሪካን ኤምባሲ በዌብሳይቱ ላይ አስቀምጧል ማለት ነው። ማንኛውም የቪዛ አይነት ላይ ጥያቄዎች፣ አስተያየቶች ካላችሁ ኮሜንት ላይ አስቀምጡልኝ። ለእናንተ ጥያቄዎች መልስ እሰጣለሁ ማለት ነው። የአሜሪካን ኤምባሲ የአሜሪካን ቪዛ ምን መስፈርቶች አሉት? 10ሩን መጀመሪያ ደረጃ የአሜሪካን ኤምባሲ ያስቀመጠው መስፈርት ፓስፖርትን ይመለከታል። ፓስፖርታችሁ 1 ዓመት ወይንም ከ6 ወር በላይ ያለው ኤክስፓየር ዴት መሆን አለበት ይላል የአሜሪካን ኤምባሲ። ማንኛውም የቪዛ አመልካች እነዚህ መስፈርቶችን ማሟላት አለበት። የመጀመሪያው ፓስፖርት ነው። ፓስፖርታችሁ ከ6 ወር እስከ 1 ዓመት ድረስ ኤክስፓየር ዴት የቀረው መሆን ይጠበቅበታል ይላል። በሁለተኛ ደረጃ ኢንቪቴሽን የተላከለትን ይዞ ወደ ዲኤስ 160 ወይንም ዲኤስ 260 ፎርም መሙላት ይጠበቅበታል። ይሄንን ስትሞሉ የምትከፍሉት እዚህ ጋር ማወቅ ያለባችሁ በፊት ላይ አቢሲኒያ ባንክ ነበረ። አሁን ደግሞ ዳሽን ባንክ እና የኢትዮጵያ ንግድ ባንክ ተጨምረውበታል ማለት ነው። የኢትዮጵያ ንግድ ባንክ እና ዳሽን ባንክ አዲስ የተጨመሩ ባንኮች ናቸው። የአሜሪካን ኤምባሲ ለመግባት የዲኤስ 160 ፎርም ስትሞሉ $185 ትከፍላላችሁ ኢትዮጵያ ውስጥ ሆናችሁ ማለት ነው። አሜሪካን ማስሞላት ትችላላችሁ በእርግጥ ነገር ግን ኢትዮጵያ ላይ እንምላው ካላችሁ ግን አሁን የተጨመሩ ባንኮች 2 ናቸው። አቢሲኒያ ባንክ ነበረ፣ አሁን ደግሞ ዳሽን ባንክ እና የኢትዮጵያ ንግድ ባንክ ተጨምረውበታል ማለት ነው። በአራተኛ ደረጃ ለዲኤስ 160 ፎርም 5x5 የሆነ ጉርድ ፎቶግራፍ ያስፈልጋችኋል። ባክግራውንዱ ነጭ የሆነ ማለት ነው። ታችሁ መነሳት ይጠበቅባችኋል። ምንም አይነት እንቅስቃሴ የፊት ሪአክሽን ማድረግ አይጠበቅባችሁም። በአምስተኛ ደረጃ ትራቭል ሂስትሪ ነው። እዚህ ጋር ማወቅ ያለባችሁ ትራቭል ሂስትሪ ስንል በዚህ 6 ወር ወይንም ከ4 ወር እስከ 6 ወር ድረስ ባለው አንዳንድ ሰዎች አሜሪካን ቆይተው የገቡ ከሆነ ችግር የለውም። ነገር ግን ሌላ ሀገር ለምሳሌ 1 ዓመት ቆይታችሁ አሜሪካን ከሄዳችሁ 1 ዓመት ከሞላችሁ ወይንም 6 ወር ካለፋችሁ ትራቭል ሂስትሪ ያስፈልጋችኋል ማለት ነው። ከዚህ በፊት ሄዳችሁበት የነበሩ ሀገሮች እዚህ ጋር ማወቅ ያለባችሁ ከዚህ በፊት ያልተከለከሉ የአሜሪካን ኤምባሲ የአሜሪካን ኢሚግሬሽን በእነዚህ ሀገራቶች ላይ ትራንዚት ቢኖራችሁ ወይንም ደግሞ ወደ እነዚህ ሀገራት ወደ ተከለከሉ ሀገራት ገብታችሁ ከነበረ ለምን እንደገባችሁ የሚያሳዩ ዶክመንቶችን ማቅረብ ይጠበቅባችኋል። ያለበለዚያ ቪዛችሁ ሪጀክት ነው የሚባለው ማለት ነው። ስለዚህ እሱ ላይ ጥንቃቄ ማድረግ አለበት። በኋላ ላይ ትራቭል ሂስትሪን እንዴት እንደምታስተካክሉ ሪኮመንድ አደርጋችኋለሁ። አንድ መረጃ ወይንም ደግሞ እንዴት እንደምታስተካክሉ መረጃ ሰጣችኋለሁ ማለት ነው። በስድስተኛ ደረጃ ባንክ ስቴትመንት። ባንክ ስቴትመንት እንዴት አድርጋችሁ ነው የምታዘጋጁት? ኢንዲንግ ባላንስ ላይ ያለው አሁን ባለበት ሁኔታ እስከ $20,000 ድረስ ነው። ያ ማለት እስከ 2,500,000 አካባቢ ነው ማሳየት የሚጠበቅባችሁ። በሰባተኛ ደረጃ ማሳየት ያለባችሁ አንድ የተጨመረው ህግ ይሄ ነው። ይሄ ምንድነው? በ3 ወር ቪዛ ላይ በምን አይነት ስራ ላይ ነው የምትገኙት? መንግስት ሰራተኛ በማንኛውም ስራ ላይ ሆናችሁ የወርክ ፐርሚት ማቅረብ ይጠበቅባችኋል። ለምሳሌ ነጋዴ ከሆናችሁ ንግድ ፍቃድ ማሳየት ይጠበቅባችኋል። የታደሰ ንግድ ፍቃድ ማቅረብ ይጠበቅባችኋል። በፊት ላይ አልነበረም። ይሄንን የሚያዩት ወይንም ይሄንን የሚጠይቁት በጋብቻ ወይንም ደግሞ በተለያዩ ምክንያት በህክምና ለሚሄዱ ሰዎች ነበረ ይሄንን የሚጠይቁት። አሁን ግን በB1 በB2 የቪዛ አፕሊኬሽን ላይ ንግድ ፍቃድ ማሳየት ግዴታ ሆኗል ማለት ነው። ይሄ የተጨመረ ነው። ለምሳሌ የመንግስት ሰራተኛ ከነበራችሁ የምትሰሩበት ተቋም እዛ የምትሰሩበት ላይ ደሞዛችሁን ማጻፍ አለባችሁ። እንዲሁም ደግሞ ለምን ያህል ጊዜ እንደምትሰሩ እዛ ላይ መጠቀስ አለበት ማለት ነው። ሰፖርቲንግ ሌተር ማዘጋጀት ይጠበቅባቸዋል ማለት ነው። ይሄ እንግዲህ ከኢትዮጵያ ለምትነሱ ሰዎች እነዚህን ዶክመንቶችን ማዘጋጀት ይጠበቅባቸዋል። በፊት ላይ እንደ ኦፕሽናል ነበረ። አሁን ግን ኦፕሽናልነቱን ትቶ ግዴታ አድርገውታል። በስምንተኛ ደረጃ ትራቭል ፕላን ነው።
ብዙ ጊዜ ተናግሬዋለሁ። ትራቭል ፕላን ምንድነው? ትራቭል ፕላን ምን ይጠቅማል ብለው በርካታ ሰዎች ይጠይቃሉ። እንዴት ነውስ ማዘጋጀት ያለብን? የመጀመሪያው ነገር ትራቭል ፕላን ማለት አሜሪካን ሀገር ላይ ለምን እንደምትሄዱ የሚያሳይ ዶክመንት ነው። ዶክመንት ለምሳሌ ዋሽንግተን በዚህ 3 ወራቶች ውስጥ ምን እንደምታደርጉ ሊሆን ይችላል። ለምሳሌ ወይንም ልጆቻችሁን ለማየት ሊሆን ይችላል፣ ወይንም በተለያዩ ፕሮግራሞች ላይ ለመገኘት ሊሆን ይችላል። የነዛን የፕሮግራም ሰዓት፣ ሁኔታ፣ አኮሞዴሽን ዝርዝር ሐሳቦችን ማስቀመጥ ይጠበቅባችኋል። በጣም ቀላል ነው። አሜሪካን የሚኖር ቤተሰብ ካላችሁ ትራቭል ፕላናችሁን ማዘጋጀት ይችላል። እዚህም ያሉ ኤጀንቶች አሁን ላይ እየለመዱት መጥተዋል። ትራቭል ፕላን ግዴታ ነው። እንዲሁም ደግሞ ኢንተርቪውን በተመለከተ የአሜሪካን ኤምባሲ ኢንተርቪውን በተመለከተ ምን ማስተካከል እንዳለባችሁ እዛ ላይ በደንብ አድርጌ ያብራራሁት ይመስለኛል። ስለዚህ እሱም ቪዲዮም እንድታዩት ሪኮመንድ አደርጋችኋለሁ። በዘጠነኛ ደረጃ ኢንቪቴሽን ያስፈልጋቸዋል። እነዚህን ሁሉ ዶክመንቶችን ማጠቃለያ ኢንቪቴሽን ነው። ኢንቪቴሽናችሁ በግብዣ ሊሆን ይችላል፣ በተለያዩ የቪዛ አማራጮች ሊሆን ይችላሉ፣ በተለያዩ ፕሮግራሞች ሊሆን ይችላል። ኢንቪቴሽን ያስፈልጋቸዋል። ኢንቪቴሽን የሌላችሁ ሰዎች ደግሞ እነዚህን ቅድም ላይ ጠቀስኳቸውን ዶክመንቶችን አያይዛችሁ በኤጀንት በኩል መግባት ይጠበቅባቸዋል። ኤጀንት አልፈልግም በራሴ በኩል አፕላይ አደርጋለሁ ካላችሁ ደግሞ ማስያዝ ያለባችሁ ገንዘብ አለ። ይሄ በእርግጥ የአሜሪካን ኤምባሲ ዌብሳይቱ ላይ ገና አላስቀመጠውም። ትራምፕ ግን በኢሚግሬሽን ላይ በተለያዩ ሀገራት ዜጎች ላይ ያስቀመጠው ህግ ነው። አንድ ሰው ወደ አሜሪካን መግባት ፈልጋለሁ ካለ ትልቁ እስከ $15,000 ድረስ ማስያዝ አለበት ይላል። ይሄ ማለት በዶላር ነው የምታስይዙት። እንዴት አድርጋችሁ ዶላር ማግኘት ትችላላችሁ ታዲያ? ኢትዮጵያ ውስጥ ዶላር ማግኘት አይቻልም በቀላሉ እንደምታውቁት። ስለዚህ ባንኮች ምን ያደርጋሉ? የዶላር አካውንት እንድትከፍቱ ያደርጋሉ። ለምሳሌ ዳሽን። እነዚህ ባንኮች ታዲያ የዶላር አካውንት ከፍተውላችሁ ገንዘባችሁን ወደ ዶላር ቀይረው በዚህ ካረንሲ ውስጥ ወይንም በዚህ አካውንታችሁ ላይ በአዲሱ የዶላር አካውንታችሁ ላይ ዶላሩን ያስቀምጡና ለአሜሪካን ኤምባሲ ደብዳቤ ይጽፍላችኋል። ለምሳሌ በግላችሁ ሆነ ወይንም ደግሞ በኢንቪቴሽን ወደ አሜሪካን ኤምባሲ ለመግባት የሚያስፈልጋችሁ እነዚህን ዶክመንቶችን ማሟላት ይጠበቅባችኋል። በአስረኛና የመጨረሻው የአሜሪካን ኤምባሲ በ3 ወር ቪዛ ኢንተርቪው ትቀመጣላችሁ። ኢንተርቪው ስትገቡ በፈለጋችሁት ቋንቋ ኢትዮጵያ ውስጥ በምትናገሩት በአፋን ኦሮሞ ሊሆን ይችላል፣ በትግረኛ ሊሆን ይችላል፣ በሶማሌኛ ሊሆን ይችላል፣ በአማርኛ ሊሆን ይችላል። በፈለጋችሁት ቋንቋ እናንተ የምትፈልጉትን ሐሳብ አስረዳበታለሁ ብላችሁ በምታስቡት መንገድ በምትችሉት መንገድ ኢንተርቪው የአሜሪካን ኤምባሲ ያደርጋቸዋል። ኦፊሰሮቹ የተለያዩ ጥያቄዎችን ይጠይቋቸዋል። 14 ጥያቄዎች በዋነኝነት የአሜሪካን ኤምባሲ በኦፊሰሮች በኩል ይጠይቃቸዋል። ነገር ግን ማወቅ ያለባችሁ DS 160 DS 260 ፎርም ላይ በአሜሪካን የ3 ወር ቪዛ አፕሊኬሽን ላይ የመጀመሪያ 50 ጥያቄዎችን ወይም ደግሞ 50%ን በዲኤስ ፎርም ላይ የሞላችሁትን አይተው ከዛ ላይ ነው የሚጠይቋችሁ ማለት ነው። ለቀሪውን ደግሞ 50% እናንተ ጋር ያላቸው ኮሚኒኬሽን ነው የምታሳዩትን ዶክመንቶችን አይተው የሚጠይቋችሁ። ቀሪውን 50% ደግሞ እናንተ በምታሳዩት የኮሚኒኬሽን ወይንም ደግሞ የምታሳዩት ዶክመንቶችን አይተው ከዛ ላይ ነው ጥያቄዎችን የሚጠይቋችሁ ማለት ነው። ስለዚህ ኢንተርቪው ትገባላችሁ። ኢንተርቪው ላይ መደናገጥ የለባችሁም። ባለፈው ስለ ኢንተርቪው የሰራሁት አንድ ቪዲዮ አለ፣ እሱንም ማየት ትችላላችሁ። የአሜሪካን ኤምባሲ ኢንተርቪው ብላችሁ የ2025 በ3 ወር ቪዛ ላይ ያስቀመጥኳቸው በጣም ወሳኝ ናቸው። በርካታ ሰዎችም ተጠቅመውበታል። በእርግጥ በእኛ በኩል የምንችለውን ሁሉ አገልግሎት እየሰጠናችሁ ወደ አሜሪካን ኤምባሲ እንድትገቡ እናደርጋለን። ኢንተርቪው እንድታልፉ እናደርጋለን ማለት ነው። ስለዚህ የአሜሪካን ኤምባሲ በ2025 ኢንተርቪው ይጠይቃችኋል ለ3 ወር ቪዛ። እነዚህ መስፈርቶችን አሟልታችሁ የአሜሪካን ኤምባሲ ብትሄዱ ያስተናግዳችኋል ማለት ነው። ስለዚህ የአሜሪካን ኤምባሲ በምን አይነት መንገድ እንደምታስተካክሉ መረጃዎችን በቴሌግራም ቻናላችን ላይ ሙሉ በሙሉ አስቀምጠንላችኋል። በነገራችን ላይ የትራቭል ሂስትሪያችሁን ማስተካከል ለምትፈልጉ ሰዎች በዚህ ስልክ ቁጥር ላይ ደውላችሁ የተለያዩ ሀገራት፣ አውሮፓ ሀገራት በእኛ በኩል ጉብኝት አብራችሁን ማድረግ ትችላላችሁ ማለት ነው። ከዱባይ ጀምሮ ቱርክ፣ ጣሊያን፣ ፈረንሳይ፣ ግሪክ፣ ጀርመን፣
ጣሊያን፣ ሌሎች ሀገራቶች ጋር አብራችሁን ትራቭል ሂስትሪያችሁን ማስተካከል ትችላላችሁ በዚህ ስልክ ቁጥር ላይ በመደወል ማለት ነው። በተጨማሪም የአሜሪካን ኤምባሲ ቀጠሮ ማስያዝ የምትፈልጉ በአሜሪካን 50 ስቴት ላይ እኛን ማግኘት ለምትፈልጉ እንዲሁም ኢትዮጵያ ላይ እኛን ለማግኘት ደግሞ በዚህ ስልክ ቁጥር ላይ ደውሉልን። የተለያዩ የቪዛ የኤምባሲ መረጃዎችን ታገኛላችሁ። እንዲሁም የቪዛ በአሜሪካን ኤምባሲ የኢንተርቪው ጥያቄዎችን በእኛ በኩል ማግኘት ትችላላችሁ። በትምህርት፣ በስራ፣ በጋብቻ፣ በተለያዩ የቪዛ አፕሊኬሽኖች በእኛ በኩል መረጃዎችን ታገኛላችሁ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁን ስለነበራችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ